ንፋሶችን አላህ ከቦታ ወደ ቦታ የዞሩ እንዲነፍሱ ያደርጋል፣ ያገለባብጣቸዋል። ለሰው ልጆች ጥቅም ሲል ወደ ኋላ ላይ ስለ ባህር ይነገራል። ባህርን ያገራ አላህ ነው። የባህር ጉዞ የተሳካ እንዲሆንም መጠነኛ ንፋስ ያስፈልጋል። ምንም ንፋስ አለመኖሩም ጉዳት አለው፣ ንፋስ መብዛቱም ጉዳት አለው። የተዘሩ ነገሮች እንዲበቅሉም የተተከሉ ነገሮች እንዲበቅሉም ወይም እንዲያፈሩ ንፋስ ያስፈልጋል። የንፋስ አይነቶችም ብዙ ናቸው። በደቡብ በኩል የሚመጣ ንፋስ አለ፣ በሰሜን በኩል የሚመጣ ንፋስ አለ፣ የሙቀት አየር ይዞ የሚመጣ ንፋስ አለ፣ ቀዝቀዝ ያለ አየር ይዞ የሚመጣ ንፋስ አለ። ነሲም የሆነ ደስ የሚል ነፋሻ የሰውን መንፈስ የሚያድስ አእምሮን የሚያድስ ንፋስ አለ። በተቃራኒው ደግሞ ዓሲፋ የሆነ አውሎ ንፋስ አለ። የቀን ቀን ራሱን የቻለ ንፋስ አለ፣ የሌሊት ንፋስ አለ። በባህር በኩል ተነስቶ የሚመጣ ንፋስ አለ፣ ከየብስ የሚነሳ ከህዋ ላይ የሚነሳ ንፋስ አለ። ዝናብ ይዞ የሚመጣ ተክሎችን የሚያዳቅል የንፋስ አይነት አለ። ምንም ጥቅም የሌለው አቂም መሃን የሚባል አንዳንድ እምቢባ ህዝቦችን ሊያጠፋ የሚመጣ ንፋስ አለ። ሪያህ ወተስሪፊ الرياح ንፋሶችን ከቦታ ቦታ እንዲዞሩ የሚያደርግ የሚያገለባብጥ አቅጣጫቸውን የሚቀይር አይነታቸውን የሚወስን አላህ። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኑሲርቱ ቢሰባ ወኡህሊከት ዓዱን ቢደቡር ብላ የዓድ ህዝቦች እምቢ በማለታቸው ምክንያት አላህ ደቡር በሚባል ንፋስ አጠፋቸው፣ እኔን ደግሞ ሰባ በሚባል ንፋስ አላህ ረዳኝ ብላ የአሕዛብ ጦርነት ቀን ዕለት ከየአካባቢው ተሰብስበው ነቢይን ለማጥፋት የመጡ ህዝቦችን አላህ ንፋስ ለቆባቸው ተደናብረው ለቀው ጠፍተዋል። አካባቢ ዙሪያ መዲናን ከበው ውስጥ ካሉ ሙናፊቆች ጋር ተመሳጥረው በድር ላይ ድል አልቀናቸውም፣ ኡሑድ ላይ ድል አልቀናቸውም፣ አሕዛብ ላይ ተጠራርተው መጥተው ነው። በየአካባቢው ያሉ የጎሳ መሪዎችን አነሳስተው ሙሐመድና ሱሐቦቹን ባልደረቦቹን ከምድር ገጽ ማጥፋት አለብን ብለው ነበር የመጡት። ሱረቱ አልአሕዛብ ላይ አላህ እንደነገረ ወበለገቲል ቁሉቡል ሐናጅር ወተظنون بالله الظنونا هنالك ابتلي المؤمنون وزلزلوا زلزالا شديدا ያለበት ነው። ሙእሚኖች መርበትበትን ተርበተበቱ፣ ተንቀጠቀጡ። የሰው ልጆች ልብ ጉሮሯቸው ላይ ደረሰ። የአማኞች ልብ እንደው ጥሩ ያልሆነ ግምትም የሚገምቱ ነበሩ ከእናንተ ውስጥ ዛሬ አለቀልን የሚሉ ነበር። ይሄኔ ነው አላህ ተባረከ ወተዓላ ውርጭን ኃይለኛ ንፋስን ለቆባቸው መቀመጫቸውን ያነሳ የሚጥል የሰው ልጅን ያነሳ የሚያብር ንፋስ ለቆባቸዋል። በእነሱ በኩል ብቻ ያሉት ተመሳሳይ ቦታ ነው፣ አንድ ሜዳ ላይ ነው ያሉት። በሙሽሪኮች በኩል እንደዚህ አይነት ንፋስ ለቆ ሙእሚኖች ሙሽሪኮች ጥለውት የሄዱትን ንብረት ያነሱ በሰላም ወደ ሀገራቸው ተመልሰዋል። ሪያህ ንፋሶች የአላህ ጁንዶች ናቸው፣ የአላህ ወታደር ሰራዊቶች ናቸው። አንዳንዱ ለኸይር አንዳንዱ ደግሞ ለእምቢባዮች ቅጣት ሆኖ ይመጣል። ይሄን የሚያደርገው ማን ነው? አላህ። ንፋስ ሲያዩ ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ይጨነቁ ነው፣ ቤት አይቀመጡም ነው፣ አያስችላቸው ነው፣ ይወጡ ይገቡ ነው። አንዳንዴ ንፋስ ዝናብ ይዞ ሊመጣ ይችላል። እንዲሁ አካባቢውን ለማጽዳት አየሩን ተስማሚ ለማድረግ ነፋሻ ለማድረግም ሊነፍስ ይችላል። ግን አንዳንዴ ደግሞ ለቅጣትም ሊነፍስ ይችላል። ምን እናውቃለን? በዚህ ንፋስ ልንጠፋ ቢሆን ይችሉ ነበር። በንፋስ የጠፉ ሰዎች ስላሉ ደመናንም ሲያዩ እንደዚህ ይጨነቁ ነበር። የራህመትን ዝናብ ይዞ የሚመጣ ደመና አለ፣ የጎርፍን የአደጋን ዝናብ ይዞ የሚመጣ ደመናማ። ሁሌም የሰው ልጅ ጌታውን ሊፈራ ሊከጅል በኸውፍና ረጃ መካከል ሊኖር ይገባዋል።